በአስቸጋሪው ጦርነት መሃል ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የተባበሩት አረብ ኤምሬቶች ማምራታቸውን የሚመለከት መረጃ አካተናል። የኢራን ጦርነት ወደ አፍሪካ ቀንድ እየቀረበ ነው። ከኢትዮጵያ ጋር ተያይዞ ሲነሳ በቆየው የጦር ሰፈር እስራኤል በዝምታ የግንባታ እንቅስቃሴ ላይ መሆኗ ተሰምቷል። ዝርዝር መረጃውን እናደርሳለን። በህወሓት ጦር ትጥቅ መፍታት ከባድ ውዝግብ ተፈጥሯል። ከፌዴራል መንግስት በኩል በድንበሩ እንደሚንቀሳቀስ የሚነገርለት የህወሓት ጦር ትጥቅ ፈታ የሚል መልእክት ከተላለፈ በኋላ ተከታታይ ተቃውሞዎች ተሰምተዋል። በጦር ጉዳይ የትግራይ ሰላምና ጸጥታ ቢሮ በአማርኛ ቋንቋ ባሰራጨውና ጠንካራ ይዘት ባለው መግለጫ ብርቱ ክስ አቅርቧል። ትጥቅ ፈታ የተባለው ጦርም ድምፁን አሰምቷል። ሙሉ መረጃውን እናደርሳለን። ከወደ ኢራን አዲስ መልእክት ተላልፏል። መልእክቱ ጥብቅና በውስጡም በርካታ ጭብጦችን የያዘ ነው። በቅርቡ አባቱ የተገደሉበት የቀድሞ ኢራን መንፈሳዊ ጠቅላይ መሪ ልጅ የሆነው ሞጅታባ ካሚኒ ያስተላለፈው መልእክት ነው። አባቱን ተክቶ የኢራን ሶስተኛው መንፈሳዊ ሆኖ የተመረጠው ሞጅታባ በዚሁ በዛሬው መልእክቱ በርካታ ጉዳዮችን አንስቷል። እኛም በጥንቅራችን ዳሰነዋል። የዓለም የነዳጅ ንግድ አቅርቦት ገበያ ታይቶ የማይታወቅ እጥረት ተፈጥሯል። በ8 ሚሊዮን በርሜል በቀን ማጠሩ ታሪካዊ ክስተት ሆኖ ተመዝግቧል። ይህንን ከፍተኛ የነዳጅ አቅርቦት እጥረት ለማስታገስ አሜሪካን ጨምሮ 32 ሀገራት ያሉበት ጥምረት እየተረባረበ ይገኛል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በመካከለኛው ምስራቅ ኢራንን ማዕከል ያደረገው ጦርነት ሊቆም ስለሚችልበት መንገድ ፍንጭ ሰጡ። ፕሬዝዳንቱ ኢራን ጦርነቱ እንዲቆም 3 ዋና ዋና ቅድመ ሁኔታዎች እንዳሏት ገልጸዋል። መረጃው ዝርዝር አለው። በጋሞ አሳዛኝ ክስተት የሟቾች ቁጥር 100ን ተሻግሯል። በድንገተኛ አደጋ 102 ወገኖቻችን ሕይወት ማለፉን እንዲሁም እስካሁን የ62 ሰዎች አስክሬን መገኘቱን የዞኑ ኮሚኒኬሽን ቢሮ ዛሬ አስታውቋል። ይህን አሳዛኝ ክስተት በተመለከተ የቀረቡ የእርዳታ ጥሪዎችን ጨምሮ የተላለፈ የማሳሰቢያ መልእክቶችን ጥንቅራችን ያደርሳል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከኢራን ጥብቅ መልእክት ተላለፈ። የአያቶላ አሊ ካሚኒ ልጅ የሆነውና በቅርቡ ሟች አባቱን ተክቶ ኢራንን በመንፈሳዊ መሪነት እንዲመራ የተመረጠው ሞጅታባ ካሚኒ ከሹመቱ በኋላ የመጀመሪያውን መልእክት አስተላልፏል። አባቱ በተገደሉበት የአሜሪካና እስራኤል ወታደራዊ ኦፕሬሽን ቆስሎ በሆስፒታል በሕክምና ክትትል ላይ እንዳለ ሲነገር የከረመው ሞጅታባ ረዘም ያለ መልእክቱን ያስተላለፈው በድምፅ ወይም በተንቀሳቃሽ ምስል ሳይሆን ተጽፎ እንዲነበብ በተደረገ መልእክት ነው። ሞጅታባ በድምፅም አልተሰማም፣ በቪዲዮም አልታየም። ሞጅታባ በዚሁ የጽሑፍ መልእክቱ በርካታ ነገሮችን አነሳስቷል። አንድም ቦታ እስራኤልና አሜሪካን በስም ሳይጠራ ጠላቶች በሚል ጀምሮ መልእክቱንም በዚያው ቋጭቷል። በኢራን አሁን እየተካሄደ ስላለው ጦርነት እንዲሁም ሀገራቸው ኢራን በጎረቤቶቿ ላይ እያስወነጨፈች ስላለችው ሚሳይሎችና ድሮኖች ማብራሪያ የሰጠው ሞጅታባ ጥፋቱ ኢራን አይደለም፣ ጥፋተኞቹ የአሜሪካን የጦር ሰፈር እያስተናገዱ በእኛ ላይ ጥቃት እንዲደርስ ያደረጉት እነሱ ናቸው ሲልም ወቅሰዋል። እኛ እየተኮስን ያለነው ጎረቤቶቻችንን ማጥቃት ፈልገን አይደለም። ጎረቤቶቻችንን እንድናጠቃ ያደረገን እነሱ የጠላትን የጦር ሰፈር ስላስተናገዱና ጠላትም የእነሱን ጦር ሰፈር ተጠቅመው እያጠቃን በመሆኑ ነው። ይሄ ደግሞ ቀድሞ እንደሚሆን ተናግረንና አስጠንቅቀንም ነበር። ነገር ግን ጆሮ ሰጥቶ የሚሰማን ሰው አልተገኘም ሲልም ሞጅታባ በዚሁ በኢራን ብሔራዊ ቴሌቪዥን ላይ ባስነበበው መልእክቱ አስታውቋል። የገልፍ አረብ ሀገራትም በሀገራቸው የሚገኙ የአሜሪካ የጦር ሰፈሮችን በአስቸኳይ እንዲዘጉ ያስጠነቀቀው ሞጅታባ አሜሪካ ጥበቃ አደርግላቸዋለሁ ስትል የከረመችው ጥበቃው የት አለ ሲልም ጠይቆ ይልቁንም ውሸት ነው አትሞኙ ሲልም ተናግሯል። ሞጅታባ አክሎም እኛ ወደ እነሱ ብንተኩስም ነገሮች አስገድደውን በመሆኑ ከጎረቤቶቻችን ጋር የነበረው መልካም ግንኙነት ወደፊትም የሚቀጥል ይሆናል ሲልም አክሏል። ኢራናውያንን በተመለከተ መልእክቱን ያስተላለፈው ሞጅታባ ካሚኒ በአሁኑ ሰዓት የተዘጋው የሆርሙዝ የነዳጅ መተላለፊያ ወሽመጥ ተዘግቶ የሚቀጥል መሆኑንም አክለው አስታውቋል። አሜሪካ በኢራን አብዮታዊ ዘብ የተዘጋውን የሆርሙዝ የመርከቦች መተላለፊያ ወሽመጥ አስከፍታለሁ ብትልም እስካሁን እውን የሆነበት ሁኔታ የለም። ከዚህ በተጨማሪም ከዚህ ቀደም በተዘጋው የሆርሙዝ ሰርጥ የሚያልፉ መርከቦችን አሜሪካ ታጅባለች የሚል ሌላ መረጃ ከሰሞኑ ሲወጣ ቢከርምም በዛሬው ዕለት የአሜሪካ ኤነርጂ ሚኒስትር ክሪስ ራይት አሜሪካ አሁን ባለው ሁኔታ ኢራንን ወታደራዊ አቅም ለማንኮታኮት እየወሰደች ካለ ወታደራዊ እርምጃ ውጪ በሆርሙዝ ሰርጥ የሚያልፉትን መርከቦች ለማጀብ ዝግጁ አይደለችም ሲሉ ተናግረዋል። ኢራን አሁንም በሆርሙዝ የባህር ወሽመጥ የሚንቀሳቀሱትን መርከቦች እያደነች ማጥቃቷን እንደቀጠለችበት ትገኛለች። ኢራን ነዳጅ ጫኝ መርከቦችን፣ የነዳጅ ማጣሪያዎችንና የነዳጅ ዴፖዎችን ሳይቀር አስፋፍታ እያጠቃች ሲሆን አሁን ደግሞ የጥቃት አቅጣጫውን በጎረቤት ሀገራት በሚገኙ ባንኮች ላይ አደርጋለሁ በማለቷ በርካታ እንደ ኳታርና የተባበሩት አረብ ኤምሬትስ ባሉ ሀገራት ባንኮች እየተዘጉና ህንፃዎቹም ወና እየሆኑ እንደሆነ የሮይተርስ የዜና ወኪል ዘገባ አመላክቷል። ግዙፎቹ ሲቲ ባንክና ኤችኤስቢሲ እና ስታንዳርድ ባንኮች በተለያዩ የኢራን ጥቃት ኢላማ ይሆናሉ ባሏቸው ሀገራት ያሏቸውን ቅርንጫፎች በመዝጋት ሰራተኞቻቸውን ቤት እንዲቆዩ አድርገዋል። ባንኮቹ ሰማይ ጠቀስ ግዙፍ ህንፃዎችን የያዙ ናቸው። ፕሬዚዳንት ዶናልድ ትራምፕ ጦርነቱ እያበቃ ነው፣ በኢራን የሚቀረውን ወታደራዊ ኢላማ የለም ሲሉ ከሰዓታት በፊት ቢናገሩም የኢራን ጥቃት ግን ዛሬም ተስፋፍቶ የቀጠለ መሆኑን መረጃዎች እያመላከቱ ይገኛሉ። በቀጣይ መረጃ የዛሬው የጠቅላዩ ከባድ ጉዞ አሜሪካና እስራኤል ኢራን ላይ ከከፈቱት ጥቃት በኋላ በተነሳው ጦርነት ምክንያት የተባበሩት አረብ ኤምሬቶችን ጨምሮ በርካታ የባህረ ሰላጤው ሀገራት ጥቃት እያስተናገዱ ባሉበት በዚህ ወቅት ጠቅላይ ሚኒስትር አብይ አህመድ ወደ ተባበሩት አረብ ኤምሬቶች ተጉዘዋል። ጠቅላይ ሚኒስትር አብይ ዛሬ ሐሙስ መጋቢት 3 2018 ዓ.ም ወደ ተባበሩት አረብ ኤምሬቶች የተጓዙት ለስራ ጉብኝት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት ገልጿል።
ጠቅላይ ሚኒስትሩ አቡዳቢ አየር ማረፊያ ሲደርሱ በተባበሩት አረብ ኤምሬቶች ፍትህ ሚኒስትር አብዱላህ ሱልጣን ዋቢ አዋድ አል ኑኢሚ አቀባበል እንዳደረጉላቸው የኤምሬትስ የዜና ወኪል የዘገበ መሆኑን የቢቢሲ ዘገባ አመላክቷል። የኢራን ያጸፋ ምላሽ ከደረሰባቸው ሀገራት አንዷ የሆነችው ኤምሬቶች ጦርነቱ በተካሄደባቸው 13 ቀናት ውስጥ በርካታ ሚሳኤሎችና ድሮኖች ተወንጭፈውባታል። ጦርነቱን ተከትሎ በመላው መካከለኛው ምስራቅ የአየር በረራ ለቀናት ተቋርጦ የነበረ ሲሆን አሁን በከፊል ተጀምሯል። ጠቅላይ ሚኒስትር አብይ ዛሬ አቡዳቢ የደረሱት በኢትዮጵያ አየር መንገድ በረው እንደሆነ ጽህፈት ቤታቸው ያወጣው ፎቶ ያመለክታል። ባለፉት ቀናት የተወሰኑ ሀገራት ባለስልጣናት ወደ ተባበሩት አረብ ኤምሬቶች የተገኙ ቢሆንም ከጠቅላይ ሚኒስትር አብይ ውጭ ጦርነቱ ከተቀሰቀሰ ወዲያ ወደ ሀገሪቱ የተጓዘ የሀገር መሪ የለም። ጠቅላይ ሚኒስትሩ ዛሬ ረፋድ ላይ አቡዳቢ ከመድረሳቸው አስቀድሞ በትላንትናው ዕለት ልዑክ ቡድናቸውን አስከትለው ወደ ጅቡቲ ተጉዘው ነበር። ከጠቅላይ ሚኒስትሩ ጋር ከተጓዙት ከፍተኛ ባለስልጣናት መካከል የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የገንዘብ ሚኒስትር አህመድ ሽዴ፣ የሰላም ሚኒስትር መሐመድ ኢድሪስ እንዲሁም የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ ይገኙበታል። በጅቡቲ ቆይታቸው ከሀገሪቱ ፕሬዚዳንት ኢስማኤል ኦማር ጊሌ እንዲሁም ከሶማሊያ ፕሬዚዳንት ሐሰን መሐመድ ሼህ ጋር ተነጋግረዋል። የሶስቱ መሪዎች ንግግር ቀጠናዊ ጉዳዮች ላይ ያተኮረ እንደነበር የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። በተጨማሪም ጠቅላይ ሚኒስትሩ በትላንትናው ዕለት ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ተነጋግረዋል። ንግግሩ ሁለቱ ሀገራት በቀጠናዊ መረጋጋት ዙሪያ ባላቸው የጋራ አቋም እንዲሁም የጸረ ሽብር እንቅስቃሴ ላይ በሚያደርጉት ትብብር ላይ ያተኮረ እንደነበር የአሜሪካ የውጭ ጉዳይ ሚኒስትር ገልጿል። ጠቅላይ ሚኒስትሩ ወደ ተባበሩት አረብ ኤምሬቶች የተጓዙት ቀጥታ ከጅቡቲ ይሁን ወደ ኢትዮጵያ ተመልሰው እስካሁን አልታወቀም። የአቡዳቢ ጉብኝታቸው ለምን ያህል ቀናት እንደሚቆይ፣ ምን ላይ እንደሚያተኩርና ከማን ጋር እንደሚነጋገሩም እስካሁን አልተገለጸም። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ የኢራን አጸፋ ጥቃት እየደረሰባቸው ካሉ ቀዳሚ ሀገራት መካከል የተባበሩት አረብ ኤምሬትስ አንዷ ናት። ኢራን በየዕለቱ በሚባል ደረጃ በተለያዩ ኤምሬትስ ክፍሎች ላይ በሚሳይልና በድሮን ጥቃት እየፈጸመች ነው። በዚህም የተነሳ ዓለም አቀፍ በረራዎች ውስን ናቸው፣ አንዳንድ ጊዜም ይቋረጣሉ። ሀገራት ዜጎቻቸውና ዲፕሎማቶቻቸው ከሀገሪቱ ለቀው እንዲወጡ እያስጠነቀቁ ነው። ከኢራን በኩል በሚሰነዘርባት ጥቃት ሳቢያ በርካታ ሀገራት መሪዎችና ከፍተኛ ባለስልጣናት ከኤምሬትስ ህዝብና መንግስት ጎን መቆማቸውን በስልክና በሌሎችም መንገዶች እየገለጹ ነው። አንዳንድ ባለስልጣናትም በአካል ወደ ሀገሪቱ በማቅናት ድጋፋቸውን እያሳዩ ነው። በቀጣይ ርዕስ የኢራን ጦርነት ወደ አፍሪካ ቀንድ እየቀረበ ነው። የኢራን ጦርነት ወደ አፍሪካ ቀንድ እየቀረበ ነው። ከኢትዮጵያ ጋር ተያይዞ ሲነሳ በቆየ የጦር ሰፈር እስራኤል በዝምታ እንቅስቃሴ ላይ መሆኗ ተሰምቷል። እስራኤል የየመን ሁቲዎችን ለመምታትና የስለላ መረጃዎችን ለመሰብሰብ በሶማሊላንድ የጦር ሰፈር ለመገንባት እንቅስቃሴ ላይ መሆኗን ብሉምበርግ በትላንትናው ዕለት ባስነበበው ዘገባው አመልክቷል። እስራኤል በሶማሊላንድ የባህር ጠረፍ ላይ በተለይም በርበራ አካባቢ የጦር ሰፈር ለመመስረት እያጤነች መሆኑ ከዚህ ቀደም መዘገቡ የሚታወስ ነው። በዚህ መሰረት እስራኤል በኤደን ባህረ ሰላጤ ያለውን የሁቲዎች እንቅስቃሴ ለመቆጣጠርና የደህንነት መረጃዎችን ለመሰብሰብ ያስችላታል ተብሎ ይታመናል። ይህ የእስራኤልና ሶማሊላንድ ዲፕሎማሲያዊ ግንኙነት በሶማሊያ መንግስት ዘንድ ከፍተኛ ተቃውሞ የገጠመው ሲሆን እንደ ቱርክና ግብጽ ያሉ ሀገራትም የሶማሊያ ሉዓላዊነት እንደሚጋፋ በመግለጽ ኮንነውታል። በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ስምምነት ሳይተገበር ከቆየ በኋላ እስራኤል ለሶማሊላንድ እውቅና በመስጠት የባህር ኃይል ጦር ሰፈር ለማቋቋም መስማማቷንና የግንባታ እንቅስቃሴ ላይ መሆኗን ነው የተመላከተው። በቅርቡም የእስራኤል የደህንነት ባለስልጣናት በኤደን ባህረ ሰላጤ አቅራቢያ የሚገኙ የባህር ዳርቻዎችን ለዚሁ ተግባር መጎብኘታቸውም በዘገባው ተመልክቷል። እስራኤል ሶማሊላንድን በታህሳስ ወር እውቅና የሰጠች ሲሆን ይህም የሁቲዎችን የሚሳኤል ስጋት ለመከላከል የታለመ ስትራቴጂካዊ እርምጃ እንደሆነ ይነገራል። የጦር ሰፈሩ እስራኤል በኢራን የሚደገፉ የሁቲ አማጽያንን ለመምታት እንደ ስልታዊ ማዕከል የምትጠቀምበት ይሆናል። እስራኤል ሊገነባ በታሰበው የጦር ሰፈር ላይ ቀድሞ መከናወን ያለባቸው ስራዎች ላይ እንቅስቃሴ መጀመሯ በዘገባው ተመልክቷል። ይህ በእንዲህ እንዳለ እስራኤል ለሶማሊላንድ በይፋ የሀገርነት እውቅና መስጠቷን ተከትሎ የየመኑ ሁቲ አማጽያን በሶማሊላንድ ውስጥ የሚገኝ ማንኛውንም የእስራኤል ተገኝነት ወታደራዊ ዓላማ እንደሚያደርጉ አስጠንቅቀዋል። የሁቲ አማጽያን መሪ አብዱልማሊክ አልሁቲ እስራኤል በሶማሊላንድ ወታደራዊ ወይም የደህንነት መሰረት ለመገንባት የምታደርገው ጥረት በቀጠናው ላይ የተቃጣ ጥቃት ነው ሲሉ ኮንነዋል። ማንኛውም የእስራኤል ተቋም ወይም እንቅስቃሴ በሁቲዎች እንደሚጠቃም አስታውቋል። በተያያዘም በአሁኑ ወቅት በአሜሪካ በእስራኤልና በኢራን መካከል ከፍተኛ ጦርነት እየተካሄደ ባለበት ሁቲዎች እስከ ቅርብ ቀናት ድረስ በቀጥታ ከመሳተፍ ተቆጥበው ቆይተው ነበር። ይሁን እንጂ በዛሬው ዕለት ከአሜሪካ ጋር የተያያዘችን አንዲት መርከብ ላይ የድሮን ጥቃት ሰንዝረዋል። ይህም ቡድኑ ወደ ወታደራዊ እርምጃ መመለሱን ያሳያል ተብሏል።